ያልነው ተክሊያ አጠቃላይ የደመነው 300 ምናምን ሺህ ብር ነው። አንዳንድ ኮንዶሚኒ ስለተመዘገቡ ያስቀምጥ ለራሴ ሳይሆን ኮንዶሚኒ ስለተመዘገቡ ቢወጣልኝ እንኳን የነገፈይ ከሌላ ሰው ጋር ደግሞ ጠይቄው የተበድሬ ከጨምሬ ከፍላለሁ ያስቀምጥኩት ብር የኮንዶሚኒየም የቆጠብሽውን አይደለም እሱ አለ ትንሽ ነው 100 ምናምን ሲል የለው እሱ የእንትን ነው። እሺ እኔ በጣም እንትኖቹን እናደርጋለን ደረሰኞቹን ቪዲዮ ላይ እናስቀምጣለን። ምክንያቱም ካንቺ ወደ ሰው የገቡ ናቸው እነሱን እናሳያለን ህጋዊ ዶክመንት ስለሆኑ። ልታገቢው ነው ተብሎ የተላከልሽ ፎቶ ግን አናስገባም። ምክንያቱም የውሸት ፎቶ አታላዮች ዳውንሎድ አድርገው የላኩልሽ ስለሚሆን። አዎ የኔት እጅግ ስላሳዘንሽኝ አንዳንድ ጊዜ ይውልሽ እኔ ኪም ምናምን አለው እርዳታ ይሄ አይኑ የፈረጠ እግሩ የተቆረጠ ስለሙሉ አካል የሚለው ብቻ አይደለ በቁሙ በጣም ብዙ ነገር የተጎዳ ሰው አለ ፊዚካል ሙሉ ሆኖ። እኔ በእንደዛ ስለማምን እቺ ልጅ ብትረዳ ታሪኳ ያሳዝናል። ለመታለሏ ሞልቷት አይደለም መጨረሻ የነገረችን ታሪክ አይደለም። እድሜ ልቅደመው ልጅ ላግኝ ብለሽ ነው እማታቂውን ሰው ልታገቢ የጾም መግቢያ እሁድን ቀጠሮ ያያሽው የማታቂው ባል ሳይመጣ የሰርግ ድምተኞችን የጠራሽው መጨረሻ ላይ የነገርሽኝ ታሪክ ነው የልጅ ሚለው እንጂ የባልማ አይደለም። ባል እኮ ነበረኝ አልሽኝ። በጣም ያሳዝናል። ግን ደግሞ ምንን ያምናለሁ መሰለሽ እግዚአብሔር ሲሰጥም ሲነሳም ሲከለክልም በሱ ቤት መሳሳት የለም። በእግዚአብሔር አሰራር ላንቺ ስላልተፈቀደ ይሆናል። ምናልባት በብር ያለፈው ማለት ነው። እናቴም እንደዛ ነው ያለችው። ብቻ ልጅን ህይወቷን አድኑልኝ ብሩ ነገ ይመጣል የበረሽ ጣን ልክላታለን ልጅን ብቻ ትርፍልኝ ያለችው እናቴ። በአንቺ ተርፈሻል። አሁን ለብዙ እህቶቻችን ማስተማሪያ ነሽ የኔ እህት። ስልክሽንና የባንክ አካውንትሽን ቪዲዮ ላይ እናድርገው። ይሄን ታሪክ የሚያዩ ኢትዮጵያውያን ይደውሉልሻል፣ ያገኙሻል። እንደው ታሪክሽ በጣም አንጀት ስለሚበላም ሊያግዙሽ ይችላሉ። እኔ ከዚሁ ልጀምርና ራሴ እሺ አካውንትሽን ስጫት እዚሁ እየነገርሽኝ በዛም ተመልካቾቻችን የሚያዩታል። ቻሌንጅ ጀምሩልሽ። ንግድ ባንክ በቃልሽ ታውቂዋለሽ? እሱ ካለልሽ 105894 6673 6673 3